አባቢ ዛሬ ምግብ አንበላም? በቃ ሂሳብ ነገር ከፍላለሽ። አይ ቢኒያም ስንቱን ሰው እንዳልጋበዘ እሱን ተቸገረ ማለት ነው። አንድ በየአይነት ሂሳብ በቅድሚያ ነው። አንድ ላይ ከፍላለሁ። አይቻልም። ይሄ እኮ የሰው ትራፊ ነው። ይሁን እሱንም ቢሆን በልታ ዛሬ እንተለፈልኝ። አንተ ሳይኖር ጭራሽ ለሌላው ትጨነቃለህ? አዎ ለልጄ ማን ይጨነቅለት? ለልጅ ትራፊ? ይሄ እኮ ትራፊ አይደለም ምግብ ነው። ላለው የተረፈ ለጎደለው ይሞላል። ለልጅ አንሰ ነው። ጊዜው እኮ ነው። እንዳለ ሳታቅ ነው የምታጣው። እየጨፈርክ ነው የምታለቅሰው። እኔ ብቻ አይደለሁ። አብዛኛው ሰው ደህና የሚመስለው ያለውን እስኪያጠፋ ነው። አንተም ብትሆን ትናንትና የቤት እንዲህ ነበረ። ቅዳሜ በጣም ብዙ ሰው ነበረ። አሁን ግን ደንበኛም ልመና ገባ። የኔም ፈጠነ እንጂ ሁሉም ሰው ያለውን እያጠፋ ወደ ልመና ይመጣል። በዚህ ሰዓት ሰው ሲጠይቅ እምቢ አትበለው። ዛሬ ቸግሮት እንጂ ትናንት ነበረው። ስራ እየሰራ አይደል እንዴ? ሁላችንም እየሰራን ነው፣ ግን ረሃባችን በለጠ። ላባችን መሬቱን አራሰ፣ ሆዳችን ደረቀ። ሰርቶ በላ ሲባል ነው አይደል የምታውቀው? ሰርተን ተራብን። አንተን ተከትላ ነው? አዎ ልጅ እኮ ናት። መንገድ ላይ የምትሰራለች። ራባት ሲርባት ትዞራለች። ቤቱ ገበታ ከሌለ ጎዳናም ጨልሞ ይነጋል። ሆድ ራበው ቀን ከጎጆ በላይ ጉርሻ ይፈልጋል።